ሰላም ጤና ይስጥልን። ይህ ገንጂ ሚዲያ ነው። በርከት ያሉ ወቅታዊና አገራዊ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የተወደዳችሁ ቻናላችን ቤተሰቦች እነሆ የዕለቱን ዘገቦቻችን ከዚህ እንደሚከተለው ማስጀመርን። አበይቶችን በቅድሚያም የኢትዮጵያ ድንበር በድሮን ተመታም፣ ከባድ ድብደባም ተፈጽሟል። ጠቅላይ ሚኒስትር አብይ አህመድ ለመከላከያ ከፍተኛ የጦር አዛዦች የመጨረሻ ትዕዛዝ መስጠታቸው ታውቋል። ፕሬዝዳንት ሽመልስ አብዲሳ ያልተጠበቀ ወታደራዊ ዘመቻ አወጁም። አቶ ሽመልስ አብዲሳ አማራ ክልል ገብተን ፋኖ እናጠፋለን ሲሉ አዲስ ድንበር ዘለል ዘመቻ ማውጃቸውን የሚገልጽ ዘገባ ወጥቷል። የኦሮሚያ ክልል ፖሊስ አዛዥ የሆኑት ጄኔራል ድሪባ መኮንን ተሻግረን ፋኖን ለማጥቃት ተስማምተናል፣ ዝግጅታችንም ጨርሰናል ሲሉ ተደምጠዋል። ፋኖ ላይ የታወጀው ድንበር ዘለል ዘመቻ ከባድ ውጥረትን ፈጥሯል። ትሰሙታላችሁም። በትግራይ አዲስ ህዝባዊ አመጽ መቀስቀስ፣ የህወሓት ወታደሮች ወደ ህዝቡ የሚተኩስ እርምጃ መክፈታቸው ተረጋግጧል። ታደምጧላችሁም። ጄኔራሉ በሻዕቢያ ትዕዛዝ የቁም እስረኛ መሆናቸው ተረጋግጧል። ቤተሰቦቻቸው ለመጀመሪያ ጊዜ ስለዚህ ጉዳይ ዝምታቸውን ሰብረዋል። የተወደዳችሁ ቻናላችን ቤተሰቦች አብራችሁ ስትቆዩ እነዚህ ሌሎችን መረጃዎች ታደምጣላችሁ። ሰናይ ጊዜን ተመኘን። ገንጂ ሚዲያ የህዝብ ድምጽ። በትግራይ ክልል የግዳጅ ምልመላ ተቃውሞና የእናቶች እስራት። በትግራይ አዲስ ህዝባዊ አመጽ ተቀሰቀሰም። የህወሓት ወታደሮች ወደ ህዝቡ የተኩስ እሩምታ መክፈታቸው ተረጋግጧል። በትናንትናው ዕለት በተደረገው ተንቤን ወረዳ ሀገረ ሰላም ከተማ ህወሓት በርካታ ወጣቶችን አፍሶ ለመውሰድ ባደረገው ጥረት እናቶች በአደባባይ ተቃውሞ አሰምተዋል። እናቶች ልጆቻቸውን ለጦርነት አሳልፈው ላለመስጠት በጩኸት ተቃውሞ ማሰማታቸውን ተከትሎ በህወሓት ታጣቂዎች የተኩስ እሩምታ ተከፍቶባቸዋል። በእናቶች ላይ በተከፈተው የተኩስ እሩምታ በውል ያልተገለጸ ጉዳት መድረሱ የተገለጸ ሲሆን በከተማዋ ከፍተኛ መደናገጥ መፈጠሩ ተገልጿል። ታጣቂዎች ልጆቻቸውን አሳንሰጥም ብለው ጩኸት ባሰሙ እናቶች ላይ ሲተኩሱ የሚያሳይ ቪዲዮ ተቀርጾ በማህበራዊ ሚዲያ ተሰራጭቷል። በተኩሱ የሞት አደጋ መከሰቱ ባይረጋገጥም በእናቶች ላይ ድብደባና ወከባ መፈጸሙ ተጠቁሟል። ለግዳጅ ወታደራዊ ምልመላ በሀገረ ሰላም የተሰማሩ ታጣቂዎች በእናቶች ላይ ተኩስ ከፍተው በግዳጅ ያልፈሷቸው ወጣቶች መውሰዳቸው ታውቋል። በሌላ በኩል ልጆቻቸውን ለጦርነት አሳልፈን አንሰጥም በማለት የህወሓትን አፋኝ አዋጅ ሰብረው በአደባባይ ተቃውሞ ያሰሙ የመቀለ እናቶች መታሰራቸው ተሰምቷል። በትግራይ የተስፋፋውን የግዳጅ ወታደራዊ ምልመላ የተቃወሙና ልጆቻቸውን ለማስመስለስ የሞከሩ እናቶች በቁጥጥር ስር ውለው ፍርድ ቤት መቅረባቸው ተገልጿል። የመቀለ እናቶች ከሁለት ሳምንት ገደማ በፊት የታፈሱ ልጆቻቸውን ለማስጣል አውቶቡሱን በማስቆም ከፍተኛ ተቃውሞ ማሰማታቸው ይታወሳል። የእናቶች የተቃውሞ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ በድርጊቱ ተሳትፈዋል የተባሉ እናቶች በቁጥጥር ስር ውለው ተከሰዋል። የክልሉ ፖሊስ ትግራይን የሚያዋርድ ተግባር ፈጽመዋል በሚል ከከሰሷቸው ሲሆን ፍርድ ቤቱም የ7 ቀን የምርመራ ጊዜ ቀጠሮ ሰጥቶባቸዋል ተብሏል። እናቶቹ የተከሰሱት ህወሓት የትግራይን ህልውና ለመመከት በሚል ባወጣው አፋኝ አዋጅ ሲሆን የግዳጅ ወታደራዊ አፈሳውን መቃወማቸው እንደ ወንጀል ተቆጥሯል። እናቶቹ ከፊት ለፊታቸው እስርና ሞት የተደቀነውን አፋኝ አዋጅ ሳይፈሩ ልጆቻቸውን ለማስጣል እየሞከሩ ነው። ይህ እናቶች የተቃውሞ ቪዲዮ የተቀረጸው በማህበራዊ ሚዲያ ላይ በስፋት በማሰራጨቱ ከፍተኛ የህዝብ ቁጣን ቀስቅሷል። ተግባራዊ የተደረገው የሚገኘው አዋጅ የወታደራዊ ግዳጅ ዘመቻቸውን በመቃወም ይሁን አልሳተፍም ማለት እንደ ወንጀል ተደንግጓል። በዚህም ከአዛውንቶች እናቶች እስከ ሃይማኖት አባቶች ለእስር የተደረገ ሲሆን መመረ ሰላም በሚባለው ጳጳስ ምክር ቤት የሚገኙ ጳጳሳት ጭምር የቁም እስረኛ ሆነዋል ተብሏል። የሌተናል ጄኔራል ታደሰ ወረደ ወቅታዊ ሁኔታ። በቀጣይ መረጃ ጄኔራሉ በሻዕቢያ ትዕዛዝ የቁም እስረኛ መሆናቸው ተረጋግጧል። ቤተሰቦቻቸው ለመጀመሪያ ጊዜ ስለዚህ ጉዳይ ዝምታቸውን ሰብረዋል። በፕሪቶሪያው ሰላም ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለአንድ ዓመት ሲመሩ የነበሩት ሌተናል ጄኔራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ አልተወጣም ነበረም። ረቡዕ ዕለት በኢትዮጵያ የአሜሪካ አምባሳደር ኤቨር ማሲንጋ ወደ መቀለ መጓዛቸውን ተከትሎ ሌተናል ጄኔራል ታደሰ በምን ሁኔታ እንደሚገኙ ለማወቅ ተጨማሪ ሪፖርት ተደርጓል። ለመጀመሪያ ጊዜ ከቅርብ ቤተሰባቸው ተጨባጭ መረጃ ማግኘት ተችሏል። በደህንነት ስጋት ስማቸው እንዳይገለጽ የጠበቁት የቅርብ ቤተሰባቸው ለቢቢሲ ትግርኛ እንደገለጹት አምባሳደር በማሲንጋ ከሌተናል ጄኔራል ታደሰ ወረደ ጋር ለመገናኘት ቀጠሮ ይዘውን ከአዲስ አበባ ወደ መቀለ ተጉዘው ነበር። በእርግጥ አምባሳደሩ ማሲንጋ ጄኔራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህ በፊትም ሞክረው እንዳልተሳካላቸውም ያሉት የጄኔራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን ተናግረዋል። በዚህ ሳምንት ረቡዕ የተያዘው ቀጠሮ ሁለተኛ ሙከራ እንደነበርም አክለዋል። የረቡዕ ዕለት ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበረን። ቀጠሮውን ከቀኑ 5 ሰዓት ነበረ። እሳቸው ቀጠሮ እንዳላቸው ያወቁ ነበር። አምባሳደሩ መቀለ እንደነበሩም ያውቁ ነበር። ከዚያ ግን 4 ሰዓት ገደማ ላይ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ተባለት ብለዋል።
ሌተናል ጀነራል ታደሰ በስልጣን ላይም ሳይሆን ሆነ እንደ ወታደራዊ ብዙ የሥራ ጫና ስለነበረባቸው ከዚህ ቀደም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበር ይነገራል። ነገር ግን ከረቡዕ በኋላ በቁም እስር ላይ እንዳሉ ነው የተሰማው ሲሉ የቅርብ ቤተሰቦቻቸው ተናግረዋል። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን እንደተነጠቁ ከተገለጸ በኋላ ወደ ፕሬዝዳንቱ ጽሕፈት ቤት ሄደው እንደማያውቁና ከክልሉ አስተዳደር ጋርም ምንም አይነት ግንኙነት እንደሌላቸው ተነግረዋል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የትግል ቢሯቸው እንደሚሄዱና አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍ በማንበብ እንደሚያሳልፉ የቢቢሲ ምንጮች ተናግረዋል። በዚህ ቢሯቸው አንዳንድ ጊዜ ደግሞ በፕላን ሆቴል ውስጥ ያገኛቸው እንደነበረም ተገልጿል። ሆኖም ይህ የሚሆነው በባለስልጣናቱ ፍቃድና በደህንነት ቁጥጥር ስር ነው የሚል ግምት እንዳላቸው ተናግረዋል። በትግራይ ያለው ውጥረት የሚያሳሳቸው ወገኖች ሌተናል ጀነራል ታደሰ ወረደን ለማግኘት እንደሚፈልጉ የጠቆሙት ምንጮቹ በእርግጥም እሳቸው ሊያገኙ አካላት እንደነበሩ ገልጸዋል። ለምሳሌ ከአውሮፓ የተላኩ ተወካይ እንደሆኑ የሚታመን አንድ የቀድሞ የኖርዌይ አምባሳደር ከአንድ ሳምንት በፊት እንዳነጋገራቸው ጠቅሰዋል። ከአሜሪካ አምባሳደር ሚያስን ጋር ለመገናኘት እንደሚፈቅድላቸው ገምተው የነበረ ቢሆንም እንዳይገናኙ ስለተፈለገ ያስቆሙት ሊሆን ይችላል ተብሏል። በኦሮሚያና አፋር አዋሳኝ አካባቢዎች የታወጀው ወታደራዊ ዘመቻ። በቀጣይ ዜናችን ፕሬዝዳንት ሽመልስ አብዲሳ ያልተጠበቀ ወታደራዊ ዘመቻ አወጁ። ፋኖን አጠፋለሁ ብለዋል። የኦሮሚያ ክልል ፖሊስ አዛዥ የሆኑት ጀነራል ድንበር ተሻግረን ፋኖን ለማጥቃት ተስማምተናል፣ ዝግታችንም ጨርሰናል ሲሉ ድሪባ ተናግረዋል። ፋኖ ላይ የታወጀው ድንበር ዘለል ዘመቻ ከባድ ውጥረትን ፈጥሯል። ህወሓት ለሰሜን ዕዝ ሲመታ አዛዥ የነበሩት የአሁኑ የኦሮሚያ ክልል ፖሊስ አዛዥ ጀነራል ድሪባ መኮንን የክልሉ ፖሊስ ከአፋር ጸጥታ ኃይል ከፌዴራል ፖሊስና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያን አፋር አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን አስታውቋል። ጀነራሉ ይህንን የገለጹት የጸጥታ ኃይሎቹ የቀጠናውን ደህንነት አስመልክቶ በጋራ ካደረጉት ውይይት በኋላ ነው። በመንግስት በኩል ሸኔ ተብሎ የሚጠራው የኦሮሚያ ነጻነት ሰራዊት እንዲሁም የፋኖ ታጣቂዎች የዘመቻ ዋና ኢላማዎች መሆናቸውን ጀነራሉ በሰጡት መግለጫ አመላክተዋል። መንግስት እነዚህን ኃይሎች ስርዓት ለማፍረስ የሚንቀሳቀሱ ሲል የሚፈርጅ ሲሆን ታጣቂዎቹ በድንበር አካባቢዎች ተጠልለው በሚል የሁለት ክልሎች ጸጥታ ኃይሎች የክልል ወሰን ሳይገድባቸው ድንበር የተሻገረው እርምጃ ለመውሰድ ከስምምነት ደርሳቸዋል። ይህ ድንበር የለሽ የተባለው የጋራ ዘመቻ በተለይም በከሰም ኮሎና በዋሻ አባት አካባቢ ይሰፋ ነው ያልተባለውን ታጣቂዎች እንቅስቃሴ ለመግታት ያለመ ነው ተብሏል። አዛዡ አክለውም ታጣቂዎቹን በሎጂስቲክስ በመሳሪያና በስንቅ ይገድግፋሉ የተባሉ አካላትን ከነህብረተሰቡ ነጥሎ ያለ ምህረት እርምጃ የመውሰድ ስራ መጀመሩን ጠቅሷል። ውይይቱ የፌዴራልና የክልል ጸጥታ ኃይሎች የመረጃ ልውውጥ እንዲያጠናክሩና የጋራ ግብረ ኃይል ፈጥረው እንዲንቀሳቀሱ የሚያስችል አቅጣጫ ያስቀመጠ ሲሆን በአፋር ክልል የሚገኙና በመንግስት የሚፈልገው ግለሰቦችንም አሳልፎ ለመስጠት ከስምምነት ላይ መድረሱ ታውቋል። ይህ እንቅስቃሴ የሀገሪቱን ዋና ዋና የኢኮኖሚ መስመሮች የባቡር ሀዲድና እንደ አዋሽ ድልድይ ያሉ መሰረተ ልማቶችን ቀጥቅጦ ለመጠበቅ ወሳኝ መሆኑን የፌዴራል ፖሊስ በበኩሉ ገልጿል። በሌላ በኩል ጀነራል ድሪባ የሰራዊቱን ሞራል ለመገንባት በሚመስል መልኩ ባለፈው ግንቦት ወር በምስራቅ ጉጂ ዞን አጋዋይ ወረዳ በተደረገው ውጊያ ሳጅን ዳንኤል ፈይሳ የተባለ የፖሊስ አባል ከፍተኛ ቁጥር ያላቸውን ታጣቂዎች ብቻውን በመቋቋም ህይወቱን ማለፉን በማንሳት ለዚህም የአንደኛ ደረጃ የጀግንነት ሚዲዳና የደረጃ እድገት እንደተሰጠው ማስታወሰዋል። ይሁን እንጂ ጸጥታ ኃይሎቹ የቃዱትን የዚህ አይነት ድንበር ዘለልና የተጠናከረ ወታደራዊ እርምጃ ቀድሞውንም በግጭት የተጎዳውን የቀጠናውን ማህበረሰብ የበልጥ ወደ ከፋ ቀውስ እንዳያስገባው ስጋት አለ። ህብረተሰቡ ተጠያቂዎችን እንዲያጋልጥና የምግብ አቅርቦት እንዲከለክል በመግለጫው ላይ ጥሪ የቀረበ ቢሆንም በሁለቱ ተፋላሚዎች በኃይል መካከል ስለሚገኘው የጸጥታ ዜጎች ደህንነት አጠባበቅና ሰብአዊ መብቶች ጥበቃ ዙሪያ በመንግስት ባለስልጣናት በኩል የተብራራ ነገር የለም። በጉምሩክ ድንበር አካባቢ የተፈጸመው የድሮን ጥቃትም የኢትዮጵያ ድንበር በድሮን ተመታ ይለናል። ከባድ ድብደባም ተፈጽሟል። ይህ ግልጽ የሉዓላዊነት ጥሰት ነው ተብሏል። ኢትዮጵያ ድንበር በድሮን መታቱ ከተሰማ በኋላ የመከላከያ ከፍተኛ ጄኔራሎች ጦሩን ለልዩ ተልዕኮ እንዲዘጋጅ ትዕዛዝ ሲሰጡ ታይቷል። በኢትዮጵያና ሱዳን አዋሳኝ ድንበር በምትገኘው ኩምሩክ አካባቢ በሚንቀሳቀሰው አይላድ በተባለው የካናዳ ወርቅ ማውጫ ኩባንያ ላይ በተፈጸመ የድሮንና የተኩስ ጥቃቶች ሰራተኞች ሕይወት አልፏል። በድንበር አካባቢ የተካሄደ ያለው የትጥቅ ግጭት ምክንያት የኩባንያው ሰራተኞች በከፍተኛ የደህንነት ስጋት ውስጥ መውደቃቸውን አስታውቋል። ከስፍራው የተገኙ መረጃዎች እንደሚያመለክቱት ጥቃቱ የተፈጸመው ከኢትዮጵያ የጉምሩክ ከፍተኛ ኬላ ወጣ ብሎ በሚገኘው የድርጅቱ የተከለለ አጥር ግቢ ውስጥ ነው። አጋጣሚ ሆኖ በግቢ ውስጥ አዲስ መንገድ በመውጣት ላይ የነበረ አንድ ዶዘር ማንነታቸው በውል ባልተረጋገጠ ኃይሎች በተተኮሰ ድሮን ኢላማ ተደርጓል። በድሮን ጥቃቱ ማሽኑ ሙሉ በሙሉ ሲወድም የዶዘሩ ኦፕሬተር ህይወቱ ወዲያውኑ አልፏል። የሟቹ አስክሬን ትላንት በአውሮፕላን ወደ አዲስ አበባ መላኩን መሰራተኞች አረጋግጠዋል። ጥቃቱን የፈጸሙት አካላት ኦፕሬተሩ መንገድ ላይ የወጣ መሆኑን ባለመረዳት
ምሽግ እየቆፈረ በሚል የተሳሳተ ግምት ማሽኑ ሌላ ማማሳ አድርጎ እንዳልቀረ ተገምቷል። በተያያዘ ዜና የሰራተኞችን ስጋት በድሮን ጥቃቱ ብቻ የተገታ አይደለም። ትናንት ከቀኑ 6 ሰዓት አካባቢ ለስራ ባልደረቦቻቸው ምሳ ይዘው ሲጓዙ የነበሩ 2 ሰራተኞች በተከፈተባቸው ተኩስ ተመተው ህይወታቸው ማለፉ ተዘግቧል። ይህ አሳዛኝ ክስተት የተፈጠረው በድንበሩ አካባቢ ከፍተኛ ወታደራዊ ውጥረት በነገሰበት ወቅት ነው። እንደ አካባቢው ምንጮች ጥቆማ የሱዳን ጦር ከህወሓት ታጣቂዎች ጋር ቅንጅት በመፍጠር በድንበር አካባቢ ውጊያ እያካሄደ መሆኑን ሁኔታውን ይበልጥ ውስብስብ አድርጎታል። ሰራተኞች አሁን ስላሉት ነባራዊ ሁኔታ ሲገልጹ ሰሞኑን የከባድ መሳሪያ ተኩስ በስፋት ይሰማ ነበር። ዛሬ ከትናንቱ ቀዝቀዝ ብሎ የዋለ ቢሆንም ምሽት 1 ሰዓት አካባቢ ምንቱ ያልታወቀ ከባድ ፍንዳታ አስተናግደናል በማለት አካባቢው አሁንም ከፍተኛ ጦር ቀጠና መሆኑን አስረድተዋል። ይህ በዓለም ከፍተኛ የውጭ ማዕድኖች ኩባንያ ላይ የተሰነዘረው ጥቃት በኢትዮጵያ ድንበር አካባቢ ያለውን የጸጥታ አካላት ቁልጭ አድርጎ የሚያሳይ ነው። በተለይም በጉምሩክ አካባቢ የሚታየው ይህ ግጭት በቀናት በዋናነት ሁለት አይነት አንድምታዎች አሉት። የመጀመሪያው በኢንቨስትመንት ላይ ያለው ተጽዕኖ ላይ ነው። ሁለተኛው ደግሞ የድንበር ሉዓላዊነት ስጋት ነው።